ከሰብአዊ ቀውስ እስከ አሰቃቂ የቁሳቁስ አባዜ የሳምንቱ ልዩ ዘገባ። ሰላም ጤና ያስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በዝግጅታችን ዓለማችንንና ሀገራችንን ያነጋገሩ 5 አበይት ጉዳዮችን በጥልቀት እንመረምራለን። በጎረቤታችን ሶማሊያ ሕፃናትን እየፈተነ ስላለው የረሃብ አደጋ፣ ከሳውዲ አረቢያ ስለሚመለሱ ወገኖቻችን ሰቆቃ፣ በአዲስ አበባ ከተማ በመኪናና ነጋዴዎች ላይ ስለመጣው አዲስ ሕግ፣ እንዲሁም በመላው ኢትዮጵያ በድምቀት ስለሚከበረው መውሊድ ባህልና በመጨረሻም በመላው ዓለም መነጋገሪያ ስለሆነው የህንዱ አሰቃቂ የቤተሰብ አደጋ ዝርዝር ትንታኔ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ እንዲሁም ለብዙዎች ሼር እንድታደርጉ በአክብሮት እንጠይቃችኋለን። የሶማሊያ የረሃብ ስጋት፣ ዓለም የረሳው የህፃናት ሰቆቃ። የተባበሩት መንግስታት የህፃናት መብቶች ተሟጋች ድርጅት ዩኒሴፍ ያወጣው አዲስ መረጃ እጅግ አስደንጋጭ ነው ተብሏል። እንደ ድርጅቱ መግለጫ ከሆነ በያዝነው የፈረንጆች ዓመት እስከ 1.9 ሚሊዮን የሚደርሱ ህፃናት ለከባድ የምግብ እጥረት ይጋለጣሉ ተብሏል። ከእነዚህ መካከል ግማሽ ሚሊዮን ያህል ለሞት በሚዳርግ አጣዳፊ የምግብ እጥረት ሊጠቁ እንደሚችሉ ተነግሯል። ለምን እንዲህ ሆነ? ለሀገሪቱ ይደረግ የነበረው የሰብአዊ እርዳታ በከፍተኛ ሁኔታ ቀንሷል። አሜሪካና ሌሎች ምዕራባውያን ሀገራት የሚሰጡትን እርዳታ በማቋረጣቸውና በመቀነሳቸው ምክንያት ለሶማሊያ ይደረግ የነበረው የፋይናንስ ድጋፍ ከ80 በመቶ በላይ ወርዷል። በዚህ ምክንያት እስካሁን 205 የጤናና የምግብ እርዳታ መስጫ ማዕከላት ተዘግተዋል። በቀጣይም እስከ 618 የሚደርሱ የጤና ተቋማት ሙሉ በሙሉ ሊዘጋጉ ይችላሉ ተብሏል። ሶማሊያ በአሁኑ ወቅት በከባድ ድርቅ፣ በመፈናቀልና ከኢራን ጦርነት ጋር ተያይዞ በጨመረው የነዳጅ ዋጋ ምክንያት የከፋ የኢኮኖሚ ውጥረት ውስጥ ትገኛለች። ዓለም አቀፉ ማህበረሰብ ትኩረቱን ወደ ሌሎች ጦርነቶች ማዞሩ የሶማሊያን ህፃናት ለማንም ያልታየ የረሃብ ሰለባ እያደረጋቸው ይገኛል። የወገኖቻችን ሰቆቃ፣ ተስፋና ስጋት በሳውዲ አረቢያ። ወደ ሀገራችን ጉዳይ ስንመለስ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ወገኖቻችን ወደ ሀገር የመመለስ ስራ በከፍተኛ ፍጥነት ቀጥሏል። ባለፈው ሳምንት ብቻ በተደረገ 12 ዙር በረራ 2494 ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል። የታዳጊዎች ፍልሰት ሰለባ። ከእነዚህ ተመላሾች መካከል 189ኙ ዕድሜያቸው ከ18 ዓመት በታች የሆኑና ታዳጊዎች መሆናቸው ጉዳዩን እጅግ አሳዛኝ አድርገዋል። እነዚህ ልጆች በለጋ ዕድሜያቸው በበረሃና በባዕድ ሀገር እስር ቤቶች የሚቀበሉት መከራ ለአእምሮ እድገታቸው እጅግ ከባድ ነው። መንግስት እስካሁን ከ96500 በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉን ገልጿል። ሆኖም ግን መደበኛ ያልሆነ ፍልሰት ከመሰረቱ ለመከላከል የዜጎችን ግንዛቤ ማሳደግና በአገር ውስጥ የስራ ዕድሎችን መፍጠር አሁንም ትልቅ የቤት ስራ ሆኖ ቀጥሏል። እነዚህ ተመላሾች ከቤተሰብ ጋር የማቀላቀልና ስነልቦናዊ ድጋፍ የማድረግ ስራ ከፍተኛ ትኩረት ሊሰጠው የሚገባ ጉዳይ ነው ተብሏል። የአዲስ አበባ መኪና ተራዎች። አዲሱ የታክስና የንግድ መመሪያ በአዲስ አበባ ከተማ በመኪና ግብይት ላይ የተሰማሩ ደላሎች ወይም የኮሚሽን ነጋዴዎች ላይ የመንግስት ጥብቅ ትዕዛዝ ወርዷል። የአዲስ አበባ ገቢዎች ቢሮ እንዳሳወቀው የኮሚሽን ነጋዴዎች የሻጮችን ተሽከርካሪ በድርጅታቸው ቅጥር ግቢ አከማችተው መሸጥ በሕግ የተከለከለ ነው። የመመሪያው መነሻ ምንድን ነው? የታክስ ባለስልጣኑ እንደሚለው ማንኛውም ግብር ከፋይ ባገኘው ገቢ መጠን ልክ ሕጋዊ ግብር የመክፈል ግዴታ አለበት። በኮሚሽን ስራ ላይ የተሰማሩ ወገኖች ገዢና ሻጭን በማገናኘታቸው የሚገባቸውን ክፍያ መቀበል እንጂ እንደ ሕጋዊ መኪና አስመጪዎች መኪና አከማችተው መሸጥ አይችሉም ሲሉ ተናግሯል። ይህ አሰራር የመንግስትን ታክስ በአግባቡ እንዳይሰበስብ ያደርጋል ተብሏል። በአሁኑ ሰዓት ብዙዎች የኮሚሽን ነጋዴዎች መኪኖቻቸውን ከግቢያቸው እያወጡ ቢሆንም ውሳኔው በስራቸው ላይ ተጽዕኖ እንደሚያሳድር ቅሬታቸውን እየገለጹ ይገኛሉ። ቢሮ ግን መመሪያውን የማይፈጽሙ ድርጅቶች እንደሚታሸጉና ህጋዊ እርምጃ እንደሚወሰድባቸው አስጠንቅቋል። ይህ እርምጃ የከተማዋን የንግድ ስርዓት ወደ ህጋዊ መስመር ለማስገባት የታለመ እንደሆነ ተገልጿል። የፍትሐዊው ነቢይ መውሊድ በዓል ሰላምና አብሮነት በኢትዮጵያ። ነገ ማክሰኞ በመላ ኢትዮጵያ በድምቀት የሚከበረው 1501ኛው የነቢዩ መሐመድ የመውሊድ በዓል ሌላኛው የሳምንቱ ትልቅ ኩነት ነው። የዘንድሮ በዓል የፍትሐዊው ነቢይ በሚል መሪ ቃል በተለያዩ መንፈሳዊና ማህበራዊ መርሃ ግብሮች ይከበራል። መውሊድ በሀገራችን ከሚከበሩ ትልልቅ ሃይማኖታዊ በዓላት አንዱ ሲሆን የነቢዩን አስተምሮ መሰረት በማድረግ ፍቅርን፣ ሰላምንና ፍትህን የሚያጎላ በዓል ነው። ሙስሊሙ ማህበረሰብ የተቸገሩትን በመርዳትና በአብሮነት በዓሉን የሚያከብር ሲሆን ይህ መንፈሳዊ ትውፊት ለሀገራችን ሰላምና አንድነት ትልቅ አስተዋጽኦ አለው። ለመላው የእስልምና እምነት ተከታዮች እንኳን ለነቢዩ መሐመድ መውሊድ በዓል በሰላም አደረሳችሁ እንላለን። ሰሞኑን በመላው ዓለም መነጋገሪያ የሆነውና የብዙዎችን ልብ የሰበረው አሳዛኝ ክስተት እንመለከታለን። ታሪኩ የተፈጸመው በህንድ ማሃራሽትራ ግዛት ውስጥ ነው። አንድ የ18 ዓመት ወጣት ቤተሰቦቹን አይፎን 15 ስልክ እንዲገዙለት ይጠይቃል። ቤተሰቦቹ ግን ይህንን ጥያቄ ባለመቀበላቸው ወጣቱ በነገሩ ተበሳጭቶ
ራሱን ለማጥፋት ወደ ገደል አፋፍ ያመራል። ወላጆቹ ለሰዓታት እያለቀሱ ሊያባብሉትና ሊያሳምኑት ቢሞክሩም አልቻሉም። አሰቃቂ ክስተት የተፈጸመው ግን በመጨረሻው ሰዓት ነው። አባቱ ልጁን ለማዳን ወደ ገደሉ አፋፍ ሲጠጉ ወጣቱ በአባቱ እጅ ላይ ተጠምጥሞ በመሳብ ሁለቱም ከገደሉ ላይ ተያይዘው ወደቁ። ሕይወታቸውም እዛው አለፈ። ይህንን አሰቃቂ ሁኔታ በዓይኗ የተመለከተችው እናት ባሏንና ልጇን በአንድ ጊዜ በማጣቷ በደረሰባት ከፍተኛ ድንጋጤና ሐዘን ራሷን ከተመሳሳይ ገደል ላይ በመወርወር ሕይወቷን አጥፍታለች። አንድ ስልክ፣ አንድ ቁሳቁስ እንዴት የአንድን ሙሉ ቤተሰብ ሕይወት በአንድ ቀን ሊያጠፋ ይችላል? ይህ ክስተት በዛሬው ዘመን በወጣቶች ላይ እየታየ ያለው የአእምሮ ጤና ችግርና ለቁሳቁስ የሚሰጠውን ከልክ ያለፈ ዋጋ በአሳዛኝ ሁኔታ እያሳየ ነው። ወላጆች ከልጆቻቸው ጋር ያላቸው ግንኙነትና የወጣቶችን ስነ ልቦና መረዳት ምን ያህል ወሳኝ እንደሆነ ትልቅ ትምህርት የሰጠ ክስተት ሆኖ አልፏል። የዛሬው ዝግጅታችን ይህን ይመስል ነበር። በሶማሊያ ካለው የረሃብ ስጋት፣ ከሳውዲ ከሚመለሱ ወገኖቻችን ሰቆቃ፣ በአዲስ አበባ ካለው አዲስ ስርዓትና በህንድ ካለው አሳዛኝ አደጋ የምንማረው ነገር አለ። ቪዲዮን ከወደዳችሁት ላይክ በማድረግና ሌሎችን በማጋራት አብራችሁን ሁኑ። ሰላም ለሀገራችን፣ ሰላም ለዓለማችን።